ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? አለሁኝ እግዚአብሔር ይመስገን። ውድ የቻናሌ ቤተሰቦች እንግዲህ ለቻናሉ አዲስ የሆናችሁ ሼር፣ ሳብስክራይብ፣ ላይክ እያረጋችሁ አበረታቱኝ ውድ የሀገሬ ልጆች ማለት ነው። ሰላማችሁ ብዙ ይበል። እንዴት ናችሁ? ደህና ናችሁ? ስራ እንግዲህ ሮመዳን አለቀ ማለት ነው። ሮመዳን አልቋል። 2 ቀን ብቻ ነው የቀረ ዛሬና ነገ ማለት ነው። አላቅም እንግዲህ አንድ ግማሹ ሐሙስ ሊሆን ይችላል ይላሉ። ግማሹ ሰው ደግሞ ቅዳሜ ነው ይሄ ማነው አርብ ነው ይላሉ። መቼ እንደሆነ ኢድ አላወቅንም ማለት ነው። ግን ይገርማችኋል እንግዲህ የኛ ሴትዮ 1 ወር ሙሉ ለጥ ብላ ከርማ ማለት ነው። አሁን ጉድ ልንገራችሁ፣ የኛም ቤት ጉድ ልንገራችሁ እህቶች። 1 ወር ሙሉ ለጥ ብላ ከርማ ይውላችሁ። ዛሬ እንግዲህ ቀኑ ምንድነው? ሮብ ነው አይደለ? እስቲ እንሂድ ልብስ ምናምን ልግዛላችሁ፣ ለአመት በዓል ይሄን ወር ሙሉ ለፍታችኋል፣ ደክማችኋል እና እስቲ ላስደስታችሁ ልብስ ልግዛላችሁ ብላ እንግዲህ ይዛን ሄደች ማለት ነው ሴትዮዋ። ግን በሚያሳዝነው ነገር ማለት ነው የሚያሳዝነው ነገር አሁን ላይ በቃ በጣም ከባድ ነው። እንደምታውቁት በየትኛውም ሀገር ላይ ያለ እንግዲህ ጦርነቱ ምናምን ኢራን እንግዲህ ዓለምን በሙሉ እያነቃነቀችው ነው ያለ ማለት ነው። ዱባይ፣ ሳውዲ አረቢያ፣ ኩዋይት እንዳለ አረብ ሀገር የተባሉ አሁን ሁሉም ሰው ጭንቀት ላይ ነው ያለ። እንግዲህ ጉዟችን እየጀመርን ነው ማለት ነው። እየሄድን ነው። እዚህ ጋር መኪናዎች ምናምን የሀገራችን ሰላም ባይመስልም እንግዲህ ኳተርን የማታውቁ ካላችሁ ደግሞ በዛውም ላስጎብኛችሁ ኳተራችንን በማለት ነው ውዶችዬ። አሁን ጉዟችን ቀጥለናል ማለት ነው። ያው እንግዲህ ለኢድ ልብስ ልንገዛ እየሄድን ነው ማለት ነው። እና የዘንድሮ ረመዳን ያው በጣም ደስ ይላል። አይሞቅም። ሙቀት እስከዛሬ 2 አመት 3 አመት የነበረ ረመዳን በጣም ይሞቁ ነበረ ማለት። የዘንድሮ ግን የሆነ ቅዝቅዝ ያለ ነው ምናምን ከዚህ ከረብሳው ውጭ ከመደናገጣችን ውጭ በስተቀረ በጣም ደስ ይላል ማለት ነው። ያው ስራው እንዳለው ነው ማለት ነው። እና እግዚአብሔር ተመሰገነ ይሁን። ያው 1 ወር ትንሽ በጣም ቋንጣጥ የምታደርገው አረብ ሀገር ላይ እቺ የረመዳን ወር ናት ማለት ነው። እግዚአብሔር ይመስገን ዛሬ እንግዲህ እዚህ ላይ ደርሰናል ማለት ነው። እንግዲህ የተረፈውን ደግሞ እግዚአብሔር ያውቃል ማለት ነው። እኛ ሁላችንም ሁሉ ነገራችንን እግዚአብሔር፣ ተስፋችን ሁሉንም እግዚአብሔር ነውና እና የሁላችሁ እዚህ ጋር መንገዳችን እያቀናነ ነው ማለት ነው። ወደ ሱቅ እየሄድን ነው ማለት ነው። እንግዲህ ይህ ቪዲዮ የተቀረጸው ከቀኑ 5 ሰዓት ነው ማለት ነው። ወደ ከሰዓት አካባቢ 5 ሰዓት ማለት ነው እየሄድን ነው ማለት ነው። ያው እዚህ ጋር እንዳጋጣሚ ሹፌሩ ነበረ የሚወስደን ነበረ። እኔ ያች እንግዲህ ቪዲዮ መቼስ ታውቃላችሁ ዩቲዩበር አይደለሁ፣ ግዴታ ቪዲዮ መቅረጥ አለብኝ፣ ጓደኞቼ ማየት አለባቸው የምንገዛውን ልብስ ምናምን ብዬ እዚህ ጋር ቪዲዮ እየቀረጥኩ ነው ማለት ነው። እና ይህን ቪዲዮ እየቀረጥኩ አየቼ ማለት ነው። ስታይ ሴትዮዋ ምን አለች መሰላችሁ? ጉድ ልንገራችሁ። እንዳትቀርጡ አለችም ማለት ነው። እንዳትቀርጡ አለችን። ለምንድን ምናምን ብዬ እኔ ስጠይቃት ማለት ምን ችግር አለው ምናምን ብዬ ስጠይቃት ነው አሁን ላይ የሀገራችን አኩማ ነው የሚሉት፣ እዚህ ሀገር መንግስቱን አኩማ ነው የሚሉት። እና አኩማ ምንም አይነት ማንም ሰው ይሁን ምንም አይነት ፎቶ እያነሳችሁ ቪዲዮ እያነሳችሁ ስናፕቻት ላይ፣ ፌስቡክ፣ ቴሌግራም የትኛውም አፕሊኬሽን ላይ እንዳትለቁ ተብለት ስለተነገረና እናንተም ቪዲዮ ቀርጣችሁ እንግዲህ ሲተኮስም የተኩስ ድምጽ ሲሰማ ምንም ስልም እየቀረጣችሁ የሆነ አፕሊኬሽን ላይ በቃ ባላችሁ ፌስቡክም ኢሞም ምንም ሁሉም ቴሌግራም ቲክቶክም ምንም ነገር እንዳትፖስቱ ምናምን ብላ ነገረችን ማለት ነው። እና ስለተከለከሉ ነው ያው የጋገራቸው መንግስት እንዳትቀርጡ ተብሎ ስለተከለከሉ ያው እኔም ጓደኛዬም ካሜራ ይዘን ነበረ። ያው ካሜራ ስልካችን ይዘን ነበረ፣ ግን እንድንቀርጥ ፈቃደኛ አልነበረችም። ግን እኔ እንደምንም ብዬ ያው ፊት ለፊት ከሹፌሩ ጋር ፊት ለፊት ስለነበርኩኝ ቀረጥኩት ማለት ነው። እና በጣም ነው አሁን ላይ ማለት ነው በጣም ከባድ ነው አሁን ላይ ማለት ነው። ዛሬ ጠዋት ራሱ እየተኮሱ ነበር፣ አስነሱን ከእንቅልፋችን አስነሱን ማለት ነው። እና በጣም አስደንጋጭ ነው። አላቅም ኢራን ምን እንደምትፈልግ እኔ ምንም የማውቀው ታሪክ የለኝም። ብቻ አሁን ላይ ሁሉም ሰው ተደናግጧል ማለት ነው።
እና ይኸውላችሁ እዚህ ጋር ሱቅ ደረስን ማለት ነው። ይኸውላችሁ ይሄ ደግሞ ሱቅ ደረስን ማለት ነው። ሱቅ ለመግዛት ያው ቃል ልብስ ለመግዛት ነው በጥቅሉ ለኢድ ማለት ነው። እንግዲህ ጉዟችን ቀጠልነ ይኸውላችሁ አስፋልቱ ይህንን ይመስላል ማለት ነው። ግን በስተመጨረሻው እንግዲህ ቪዲዮውን በደንብ ጨርሳችሁ አዳምጡት ማለት ነው ውድ የሀገሬ ልጆች። እና እንደዚህ እየሄድን ነው። ያው እነሱም ጾመኛ ናቸው፣ እኔም ጾመኛ ነኝ። ያው አሁን የፋሲካ ኩዳዴ ጾም ስለሆነ እኔም ጾመኛ ነኝ፣ እነሱም ጾመኛ ናቸው። እየሄድን ነው። ይደክማል። እኔ በነገራችን ላይ በመኪና ሳይሄድ ምናምን የሆነ ውስጤ ነው በቃ የሆነ ሁሉ ነገሬ ነው እንትን ምለው ማለት ነው። ጥሩ ስሜት አይሰማኝም። በተለይ ማታ ሲሆን ይሻለኛል እንጂ እንደዚህ ወደ ቀን ላይ ወደ 5 ሰዓት ላይ በቃ ከሰዓት በኋላ ምናምን በመኪና ስሄድ በጣም ነው የሚያመኝ ማለት ነው። የሆነ ሰውነቴ በቃ ያቅለሸልሸኛል፣ ራሴን ያመኛል፣ አይኔ በቃ የሆነ ነገር ግርድርድርድ ነው የሚልብኝ ማለት ነው። የሚሸፈነኝ ነገር አለ የምር እና ያው ከሰዓት ነበር የሄድነው ማለት ነው። የሁላችሁ መንገዳችን ቀጠልን። ይሄ አካባቢ እንግዲህ የቤታችን አካባቢ ነው። ያው እንደምታዩት ብዙም እንትን ያለ አይደለም፣ ዋና ከተማ አይደለም እኛ ያለነው። እውነት ለመናገር ትንሽ ከዋናው ከተማ ወጣ ብለን ያለነው ማለት ነው። ይሄ ሰፈሩ እንግዲህ የኛ ሰፈር አካባቢ ነው ማለት ነው። ካተር ላይ ያላችሁ እንግዲህ ኳተር ይችን ትመስላለች። ሪተ የት ነው ያለሽው? ሪተ አንቺ የት ነው ያለሽው? እያላችሁ ሁላችሁም ትረሳላችሁ ማለት ነው። የቻናሌ ቤተሰቦች በጣም የምትረሱ እህቶች አላችሁ ማለት ነው። እንግዲህ እኔ ያለሁት ኳተር ዶሃ ነኝ ማለት ነው። እችን ትመስላለች ዶሃዬ። በጣም ነው ደስ የሚለው። ይኸውላችሁ እዚህ ጋር ደግሞ ይህ አካባቢ ደግሞ እንዴት አባቱ እንደሚያምር ቤቱ አያችሁት? በስማም ይሄ የሀብታም ሰፈር መሆን አለበት። ይኸው አበባው ራሱ ከግንቡ ዘሎ እንዴት እንደሚያምር ዲዛይኑ ምናምን ማለት ነው። እና ይኸውላችሁ እዚህ ጋር መንገዳችን ቀጠልን። እዚህ ፊት ለፊት ደግሞ የምታዩት ሐኪም ቤት አለ ማለት ነው። ጥርሳችን ምናምን ስንታመም እዚህ ነው መጥቼ እንትን ምለው ማለት የምታከመው። እዚህ ጋር መስጂድ አለ፣ በጣም ነው የሚያምረው። ይኸውላችሁ መስጂድ አለ። ፊት ለፊቱ ደግሞ ትልቅዬ ካርፎር የሚባል በጣም ትልቅዬ ማለት ነው። ካርፎር የሚባል ታውቁታላችሁ፣ አረብ ሀገር እንግዲህ ያላችሁ እህቶቼ ካርፎር የሚባል ልብስ ምናምን በቃ ሱፐር ማርኬት ነው ማለት ነው። እዛ ነው የሄድነው ማለት ነው። በጣም ነው የሚያምረው። ሁላችሁ ርዝመቱ እንግዲህ ያስቡት ከዛ ጀምሮ እስከዚህ። ውስጡ ግን በቃ የተለያየ ነገር አለው ማለት ነው። አበባ ይሸጥበታል፣ ልብስ፣ ቡቲክ፣ የህፃናቶች ልብስ፣ የአዋቂ ልብስ፣ ሪያዳም አለበት ምናምን የሌለ ነገር የለም እዚህ ውስጥ ማለት ነው። እና ይኸውላችሁ እንግዲህ ኢድ ሲሆን ሮመዳን ኢድ ሲሆን እዚህ አካባቢ እንደምታዩት አሁን ባዶ ነው። ምንም አይነት ሰው የለም። ይኸውላችሁ ፈርቶ ሁሉም ሰው ቤቱ አይወጣም ማለት ነው። እኛ ሴትዮቱ ለምን ጭክን ብላ ወጥታ ይዛ እንደሄደች አላውቅም እንጂ ይኸውላችሁ ባዶ በቃ ይኸውላችሁ እንዳለ የህፃናቶቹ ልብስ ምናምን እዚህ ጋር እንግዲህ አስቡት ለኢድ የህፃናት ልብስ እንግዲህ አስቡት ሰው እንዴት እንደሚበዛ የነበረው። አሁን ላይ ግን ምንም ነገር የለም። ማንም ሰው አይወጣም። በቃ ኮረና በሉት። ኮረና የዛኔ ኮረና አይሄዱ ሰው አይወጣም ነበር አይደለ? ልክ እንደዛ በሉት ማለት ነው። እንዳትወጡ ተብሎ ስለተከለከሉ የትም ይኸውላችሁ ጭልል። ይሄ አካባቢ እንግዲህ ካርፎር ምላችሁ ነው። ይኸው ሰው የሚባል ምንም ነገር የለም። ተመልከቱ ከታች እስከ ጀምሮ ይሄ ይሄ ካርፎር ነው ማለት ነው። ሰው የለም። እዚህ ጋር የተወሰነች ልብሶች ገዛዛንና እኔ የሆነ አንድ ሁለት ልብስ ገዛሁ። ጓደኛዬ ግን ያው እንደምታዩት እዚህ ፊት ለፊት ነው ያለችው ማለት ነው። አጭር ስለሆነች ልብስ አላገኘችም ማለት ነው። እሱን ገዝተን ይዘን መጣን። ግን ልብስ የሚገዛበት ቦታ መቅረጽ አልቻልኩም ነበረ ማለት ነው። ምክንያቱም ሴትዮቱም አለች ሌላም ስለለ ብቻ ዞሮ ታውቁታላችሁ ምን ለማለት እንደፈለግኩ ማለት ነው። እና እዚህ ጋር ገዛዝተን የተወሰነ እንትን አልኩ ቀረጥኩኝ ማለት ነው። እንደምታዩት ይኸውላችሁ እዚህ ጋር ሴትዮቱ ምን እንደምትፈልግ እንደገና ተመልሰን እንሂድ ብላ አሁንም ድጋሚ ገባነ ማለት ነው። እዚህ ጋር ያለው እንትን ይሄ ምንድነው? በቃ አሁንም የህፃናቶች ልብስ ነው የመጣነ ማለት ነው። ሰው ባዶ ሲያሳዝን አስቡት። አሁን በኢድ ጊዜ እንደዚህ ሰው ሱፐር ማርኬት ገብታችሁ እንደዚህ ባዶ ይሆን ነበረ? ይኸውላችሁ አገር ሰላም ሲሆን ሁሉ ነገር ነው በቃ ዝግትግት የሚለው ማለት ነው። በዚህን ሰዓት በቃ ሰው መተላለፊያም አይኖርም የነበረ ማለት ነው። ግን አሁን ላይ ያሳዝናል፣ በጣም ያሳዝናል። እውነት እንደዚህ እየመጡ የሚያስተነግጡን ማለት እነሱ ሀገራቸው ላይ ነው ያሉት ምናምን ነገር ችግር የለውም። ግን እኛ በሰው ሀገር ተሰደን በጣም ብዙ የሚፈሩ እህቶች አሉ ማለት ነው። በየትኛውም ሀገር ዱባይም፣ ሳውዲ በየትኛውም ሀገር ያላችሁ ይሄ ረብሻ እዚህ ብቻ እኛ ጋር ብቻ አይደለም፣ አረብ ሀገራት በሙሉ ያለ ነው ማለት ነው። እና
በጣም ነው የሚያሳዝነው። ያመጣብንን መከራ እግዚአብሔር እሱ ይውሰድልን ማለት ነው። እቃችን ገዛዝተን መጣንና መጨረሻ ላይ ምን ቢሆን ጥሩ ነው እህቶቼ? በቃ ሱቁ ምናምን እናንተ የምትፈልጉት ልብስ ከሌለ እንዳልኳችሁ ጓደኛዬ አላገኘችም ልብስ። እኔ ግን ዝም ብዬ አንዲት ልብስ ናት፣ ቆንጅዬ ናት፣ ታያታላችሁ በሚቀጥለው ቪዲዮ። እሷን ገዝቼ ይዤ መጣሁ። ከዛ ስንመጣ ሹፌራችን መስታወት አጽዳ ተብሎ እያጸዳ ነበረ። ከዛ የሁላችሁ ቤቱን እንዳለ እዚህ ጋር እንግዲህ ተመልኮት፣ የሀገር ውሃ ለቅልቆ ባህር በሉት ቤቱን እንዳለ ማለት ነው። እንዳጋጣሚ እንዳልኳችሁ እኛ አልነበርንም ቤት ውስጥ፣ ቤቱን ዘጋግተን ነበር የሄድነው። እሱ ጠብስ ባል እናትዬ በቃ ባህር በሉት እንዳለ ሳሎን ቤቱ በቃ እንዳለ ውሃ በውሃ አድርጎ እንደገና ድጋሚ ስራ። እንዴት እንዳናደደ ይኸውላችሁ። ሰው እንዴት በዚህ ውሃ ይረጫል? በእመቤቴ በፎጣ ቢያጠቡስ ምን ችግር አለ? ኧረ እሱ በውሃ ይኸውላችሁ እዚህ ጋር ተናዷል ምናምን። እኔ ራሷ አናደደኝ። ለምን የተናደድኩበት ለምንድን ታውቃላችሁ? ውሃ በመርጨቱ በፎጣ መወልወል ሲችል ውሃ እንዳለ እርጭት ታደረገና ይኸውላችሁ እንደገና ድጋሚ ስራ እና ያንን ውሃ ስናጠብ የመጨረሻ ነው። ይህ ምንጣፉ የመሬቱ ምንጣፍ ምናምን እንደው ልቀርጽላችሁ ነበር ስለማልችል ነው። አጠገቤ ስላለች ሴትዮች እንዴት እንዳናደደኝ ማለት ነው። ይኸውላችሁ እዚህ ጋር ወጥቶ እንትን እየወለወለ ነው ማለት ነው። ይኸውላችሁ ለኢድ ማለት ነው። እንደዚህ ነው የምንወለውለው። ይኸው የመጨረሻ ተናዷል። እኔማ ለምን እኛ በሌለንበት ውሃ ለምን ተረጫለህ ብዬ እንትን አልኩት ማለት ነው። እሷ ብላይ ነው እኔ ምን ላድርግህ ማዳም እኮ በጣም ብላይ ነው ምናምን አለ። ይኸውላችሁ ለቅልቆ እናትዬ ባህር አድርጎ ጠበቀላችኋለሁ። ይኸው አሁንም ድጋሚ እየረጨበት ነው። ከዛ በቃ አንዳችሁኑ እናግዙኝ አለ። እንዳጋጣሚ ጓደኛዬ እየሰገደች ነበረ፣ እኔ ወጥቼ አገዝኩት ማለት ነው። እና ይኸውላችሁ እያጠበ ነው ሹፌራችሁ። እንዴት አያችሁት? እንዲያ ነው እናትዬ። አዎ ተመችቶታል፣ ረመዳን ተመችቶታል። ይኸውላችሁ እንደዚህ ጥልጥ ብሏል ማለት ነው። እና እዚህ ጋር ምን እየቀረጽኩ የምቀርጸው እዚህ ጋር እኔ እና እሱ ብቻ ስለነበር ነው እንጂ ሌላ ሰው ቢኖር አልቀርጽም ነበር። እንዳጋጣሚ ሴትዮዋ ይኸው አሁንም በደንብ አልጸዳም ውጣ አለችው ማለት ነው። ሴትዮዋ ውጣ ብለዋለች። አልጸዳም እና በደንብ ላይ ያለውን ወጣ አጽዳ ብለው ይኸው እየወጣ ወይኔ። ከዛ ምን አለ መሰላችሁ? እንዳልወድቅ በእናትሽ ይሄ እንትኑን መስቀያውን ያዥልኝ እንዳልወድቅ። ከወደቅኩ እኮ በቃ እኔ ለእናቴ ያስፈልጋታል። ከወደቅኩ እኮ ሁሉ ነገር ነው የምሰባበረው እንዳልወድቅ ምናምን እያለ እያሳቀኝ፣ እኔ ደግሞ የእሱን እንትን ይሄ መሰላሉ የማያስችል መቅረጽ የሳ አይገርማችሁም? እና እንደዚህ ሆኖ የቤታችን እያጸዳን ነው ማለት ነው። እንግዲህ ኢድ ሰላም እንደሚውሉ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ።